አብርሽና ሄርሜላ ታሰሩ። እንዴት ታሰሩ የሚለውን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። የሩታ ልጅ መጥፋቱን ሁላችንም እናውቃለን፣ ልዑሌ ማለት ነው። በዚህም እንግዲህ ተከሰው ነበር። ትላንትና የመጥሪያ ወረቀት ሩታ ይዛ መታ ነበር። በጣም በሚገርም ሁኔታ አራቱንም እንግዲህ ከሳቸዋለች። ዴቭ፣ ሄርሜላ፣ ቡዜ፣ አብርሽን ማለት ነው። በጣም የሚገርም ነገር ነው። እንግዲህ እንደሚታወቀው እነሱ ናቸው ልጄን የወሰዱት፣ እነሱ ናቸው ልጄን ያገቱብኝ ብላ ተናግራ ነበር። እውነት ነው ደግሞ እና አብርሽ ናቸው እና ሄርሜላ ናቸው ልጇን የወሰዱባት፣ ልዑሌን የወሰዱባት ማለት ነው። በዚህም እንግዲህ ዛሬ ላይ አሁን ከሰዓት ማለት ነው ታስሯል፣ ሁለቱም ታስሯል ማለት ነው። ወደ እስር ቤት ገብቷል። ይሄ ደግሞ ትክክለኛ ውሳኔ ነው ብዬ አምናለሁ። ለምን ብትሉ በፊት ሩታ ላይ ነበር የሚጫወቱት፣ በፊት ሩታ ነበር የሚያሰቃዩት። ነገር ግን ዛሬ ደግሞ ወደ ልጇ ወደ ልዑሌ መጡ ማለት ነው። ይሄ ደግሞ ተገቢ አይደለም። ምንም ቢሆን እኮ በልጅ መጫወት ግፍ ነው። ይሄ እንደዚህ አይደረግም፣ እውነት ለመናገር ከሆነ ማለት ነው። ለቪዲዮ ምናምን ብሎ እንደዚህ ማድረግ የለባቸውም። ልጁ ራሱ ሲያድግ ምን እንደሚል እግዚአብሔር ይወቅ። ልጁ ራሱ ምን ይላል አሁን? ይሄ እኮ በቃ ተገቢ አይደለም። በዚህም እንግዲህ ሩተኛ እንቁኛ ጀግና ከሳቸው ወደ እስር ቤት ገብተዋል። ማናማ ሄርሜላና አብርሽ ወደ እስር ቤት ገብተዋል። ይሄ በቃ ይገባቸዋል። ለምን ብትሉ እነሱ ናቸው ያገቱት። ምንም ይሄ የሚዋሽ ነገር አይደለም። እነሱ ናቸው በቃ እነሱ ናቸው ያገቱት ልጁ ማለት ነው። ይሄ ደግሞ ተገቢ አይደለም። ለምን ብትሉ ለምን እንደዚህ ያልክ ብትሉ ልጁ ሲጠፋበት አብርሽ ምንም ቢሆን እኮ አባት ነው። ከሩታ ጋር ቢጣለም አባት ነው። ይሄድና ይፈልግ ነበር። ነገር ግን እሱ ዝም ብሎ ቁጭ ነበር ያለው፣ ቤቱ ቁጭ ነው ያለው። ይሄ ደግሞ ምንድን የሚያሳየው አብርሃም እንደሰረቁ አብርሃም ልዑሌን እንደወሰዱ ነው ይሄ ነገር የሚያሳየው ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።